الدعاء አድርጉልኝ ማለት ሶስት ጥቅም አለው ይላሉ ዑለማዎች። አንደኛ ያ ወንድም بظهر الغيب አንተ ሳታዩ ዱዓ ስለሚያደርግል استجابه ያገኛል ዱዓ። ነብያችን ሐዲስ ላይ እንደተናገሩት አንድ ወንድም በርቀት ለወንድሙ ሳያይ ቤቱ ሆኖ የሚያደርግለት እሱ ከርቀት ሆኖ በغيب የሚያደርግለት ዱዓ ይደርሳል አይመለስም ብለዋል። አንድ ይሄን በማለት ይሄን ጥቅም ታገኛለህ አንተ አርጉልኝ በማለት። ሁለተኛ እሱን ወንድምህን ራሱን ተጠቅመዋለህ። እሺ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ እንደተናገሩት አንድ ሰው ለወንድሙ በغيب ዱዓ ሲያደርግ መላእክቱ ከጎኑ ምን ይለዋል? ወለከ مثله ላንተም እንደ አይነት አላህ ያደርግልህ። ለወንድም ራስህን አሸንፈህ ዱዓ ያረክለት ያለ በላ አንተም አላህ Subhanahu Wa Ta'ala ይህን ያረግልህ ይለዋል መላእክቱ። ሶስተኛ ነፍስህን ታስተናንሳታለህ፣ ስብር ታረጋታለህ። ዱዓ አርጉልኝ ስትል ሳሊሖችን ዝም ብለህ አይደለም ደጋግ ኸይረኛ ሰዎችን አህሉ ተቅዋ ሰላህ ጦርነት የሚታይባቸው ሰዎች ዱዓ አርጉልኝ ትላልቅ ሸኾችን ያ ሸኸና ሀዲያ ሰጠ ዱዓ አርጉልን ማለት እንደሚገባ ነው ذل بجادين ያስተማረን። ሌላው አምስተኛው ትምህርት ሸውቁ الصحابه للقاء الله ሰሃቦች አላህን Subhanahu Wa Ta'ala ለመገናኘት የነበራቸው ፍቅር ነው ያለን በጣም ነበር የሚጓጉት። عبدالله ذو البجادي من دنيا يا رسول الله أنت على ملكتيا أدعو الله لأن أكون شهيدا راك مسؤات دهون دعاء ترقل لي يسوكو سيقد المسؤات سيهون نبي اللي ركعت شنوار إن كزاي يبلت أمي ودوقيت هلا الله مسؤاتون اللي قنان يوقعكو شوق الله تشولي لقاء الله طول مسؤاتون الدنيا لموت اللهم قنانيت. وكان بعض السلف كدقاق صالحوش قدمت صالحوش وست من النبراندو وشوكاه أبيت نافقوتي لمن يراني ولمن لا أراه لما لا يوجيتا نافقوتي جمرين نبرو دسمين دي جنان دعاء يدرك وشوكاه نافقوتي لا حقا إنيا نافق لن الله مجنايت أو إنيا وداجنا نقال الله أنت جنايت النبال ስንት ሰራ አለብን ከኔ ጀምሮ والله ስንት መጥፎ አለብን እንኳን አላህ ሰው እንዳይሰማብን ምንፈልገው ስንት ወንጀል በዛ ወንጀል አላህ ለንገናኘው ወዳጅ እነሱ ጉጓኩተዋል አላህ መገናኘት። ስድስተኛ ምንማሩ አስተምሮት ይሄ ከዋክብት የሚያመላክተን ምንድነው? ان الحسنات يذهبن السيئات መልካም ነገሮች የተሰሩ መጥፎ ነገሮችን ያስረሳሉ። عبدالله ذو البجادين مسجد اسكوچ ولو دمصون كف አድርጎ ነበር የሚቀራ በጣም سيدنا عمر ቀደም እንዳየነው አንተ ያላህ መልእክተኛ ረበሸን እኮ ድምጽህን ተዋትሉትም ቀንስ ሲሉት ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? دعه يا عمر انت عمر ተው